بسم الله الرحمن الرحيم. بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله تعالى وبركاته. ሰባቱ ቁርአን ውስጥ የተጠቀሱ ከንቱ ምኞቶች። أعوذ بالله من الشيطان الرجيم. يا ليتني كنت ترابا ومنيوتي منو أفربونكو. يا ليتني قدمت لحياتي وأني منو بهوتي ملكا من سران بس قدمك نورو. يا ليتني لم أوت كتابيه وعطفاتي منو مصحفين بالتسطو. يا ويلتي ليتني لم أتخذ فلانا خليلا وعطفاتي أجلين وداج أدركي بالياسكو نورو أمنيالو. يا ليتنا أطعنا الله وأطعنا الرسول ومن يتهجن اللهن بتجزن ملأكتنيونم بتهزز النورو. يا ليتني اتخذت مع الرسول سبيلا ومن يتي كملأكتنيو قر كتتنيان من قد يجي بهنا. يا ليتني كنت معهم فأفوز فوزا عظيما ومن يتي تعلق الدلن أغين زند كالنسو قر بهنكو. ሁሉም የሟቾች ምኞቶች ናቸው። ቀብር ውስጥ ያሉት ሰዎች ምኞታቸው ወደ ዱንያ አንዴ መጥተው ለአኺራቸው ጥሩን ነገር መስራት ነው። ቀብር ገብተህ ወይም ገብተሽ አንተም አንቺም ይህን ከምትመኙ ነፍሳችሁን አካላችሁን ውስጥ እስካለች ድረስ ለአኺራችሁ አስቀድሙ። አላህ ሆይ ከነዚህ ከንቱ ምኞቶች በዝነትህ ጠብቀን ያ አላህ። ስለሆነም ይህ ቀን ከመምጣቱ በፊት ዋይ ዋይ እንዲህ እንዲያ በሆነ ኑሮ ከማለታችን በፊት ዛሬውኑ ሁኔታችንን እናስተካክል። ክፍተታችን ከጊዜ ወደ ጊዜ በስቷል። የሚጠገን የሚሻሻል የሚታደስ የሚሞላ ነገራችን እጅግ በርካታ ነው። ለዚህ ሁሉ ማን ይቆም? ዲናችን ጎበዝ ሰራተኛ አጥቷል። በሳልና ጥሩ ተከላካይም ብርቁ ሆኗል። መካሪና ሰብሳቢ አፍቋል። ጠላት በስቷል። ጠባቂው ትንሽ ሆኗል። ሌባው በስቷል። ዘበኛው ኢምንት ነው። እኛማ ጀነትን ተመኝተናት እንጂ መቼ ሰራንላት? ተኝተን አለምናት እንጂ መቼ ቆምንላት? ጀነት እንደዋዛ እስልምናን በስሙ ብቻ ተጠርተናል። ሸሃዳን በቃል ብቻ መስክረናል። ዘካን ከዲን አውጥተን ከጣልን ቆይተናል። ሰላታችን ጎንበስ ቀና ነው ውሃ እንደምትጠጣ ዶሮ። ኑሯችን ሹክር ያነሰው የዕለት ተዕለት ሮሮ። ጦማችን ከውሃ ከምግብ ብቻ። ኢባዳችን ሰው አየን አላየን ፍራቻ። ሐጃችን የቱሪስት የነጋዴ ጉዞ። ዲናችን ግማሽ ጥሎ ግማሽ ይዞ። ንግግራችን ሐሜት ቅጥፈት ያልተለየው። ከስባችን ሐራም ነጅስ ግድ የሌለው። ሩጫችን ለዱንያ ፍርፋሪ ያደላ። ውጥረታችን በዱንያዊ ጉዳዮች የተሞላ። ታዲያ እንዴት ይሆን ጀነት ያሰብን? በምን ስሌት በምን ታክቲክ በምን ቀመር? ስሜታችን ሐራሙን ሐላል አድርጎ ውሏችን ሸር አብዝቶ ኸይርን ጠርጎ ፍቅራችን በዓለማዊ ጥቅም ተበርዞ
ዝምድናችን ላለው ብቻ ቦታ ይዞ ውጫችን በማስመሰል የንፍቅና ባህሪ ተጀብኖ ውስጣችን በቅናት ምቀኝነት ተለስኖ መልካምነትን ፋሽኑ አልፎበታል ብለን ትተን ቁጥብነትን ጨዋነትና የዋህነትን በሞኝነት መስለን ከመጥፎ ስራዎችና ስነ ምግባራት ሳንታቀብ ከኃጢአት ከወንጀል አባዜ ሳንርቅ ሳንረግብ ከእኩይ ባህሪዎች ሳንጸዳ ይከፈትልን ይሆን የጀነት ጓዳ? ዱንያን ዋና ግባችን አድርገን አኺራን በተጠባባቂ ወንበር አስቀምጠን ሸሪዓን በጡረታ አሰናብተን በዲኑ ውስጥ ገብተን ሳንኖር መመሪያ ህግጋቱን ሳንተገብር ዘመናዊነን ብለን ተኮፍሰን ተማርን ብለን ዓሊም ንቀን በሱና ተከታዮች ስቀን አወቅን ብለን ሰው አጥላልተን ለሆድ አድረን ለሱስ ቁመን ቢድዓ መርጠን ሱና ገፍተን እንዴት ይሆን ጀነት ያሰበን? እናገኝ ይሆን ጀነቱን የአላህን ረሕመት ውድ ቤቱን? የአላህ ትእዛዛትን ችላ ብለን ስንተኛ ሱብሒ አልፎን ዒሻ ሳንሰግድ እንቅልፍ ጥሎን በመጋደም ጀነት ይገኝ ይሆን? ትራስ ታቅፈን ተንተርሰን ሰው ሳይሰራ ሳይዘጋጅ ሳይሰናዳ ለሩቅ አገር እንዴት ዓላማው ይሳካል? እንዴትስ ምኞቱ ሊሰምር? ለጀነት ሰው መለያ ሳናሟላ መስፈርት መለኪያ እኛ መሬት እሷ ጣሪያ ምንድነው ታዲያ ምኞታችን? ተስፋም ከሥራ ጋር ሆኖ መታለላችን ይገኝ ይሆን ያ ውድ አገር ስንቅ ሳይያዝ ሳይቋጠር ብቃቱ የታል ከውስጣችን ባዶ ሆኖ የቂናችን ዜሮ ወርዶ ኢማናችን ተቅዋ ሳይገባው ልባችን ዘግተን ሳናለቅስ ወደ ጌታችን ድርቀቱ ብሶ የቀልባችን ከዚክር ርቆ ምላሳችን ሐዲስ ቁርአን ተሰላችተን መስጊድ ርቀን ዋዕዝ ሸሽተን ሳምንታት ዓመት ተዘናክተን ጁምዓ ረመዳን ብቻ መስጊድ ሞልተን ሳንለውጥ ባህሪያችንን ሳናሳምር ተውባችንን ይገኝ ይሆን እንዲህ ጀነት ያለ ጥረት ያለ ልፋት? ሳናመሰግን ርዝቁን በልተን ችሮታውን በአመት ክህደት መልሰን ለረሕመቱ ክፋት ዘርተን ሸር በትነን የአላህ ክፍፍሉን ጠልተን በቀደር ማመኑን ትተን በሙሲባ ትዕግስት አተን ስሜት ወስዶን ሸይጣን ገዝቶን ኃጢአታችን አንዱ በአንዱ ላይ ተከምሮ ጥፋታችን ከቀን ወደ ቀን ጨምሮ ለዲናችን ሳንቆረቆር ሳንሰራ ለኢስላም ክብር ሳንጣጣር ለጀማዓ ፍቅር ተንኮል ሳይተው አእምሯችን ከበደል ሳያርፍ እጃችን አላህን ሳይፈራ ምላሳችን እናገኝ ይሆን የሱን ጀነት? እንገባ ይሆን ከአላህ ረሕመት? የአላህ ዕቃ መች ቀንሶ ውድ እኮ ነው መች ረክሶ መች ኖርንና የእውነት ኑሮ ልባችን በዱንያ ታውሮ በምን ሥራ ጀነት አለመን? እንደርስ ይሆን ከጀነቱ ከአላህ ረሕመት ከውድ ቤቱ? መቼ ሰማን የአላህ ቃሉን ሳንጠቀም በጊዜያችን ሳናተርፍበት በዕድሜያችን ሳንሰግድበት ሌቱ ነግቶ ሳንጾምበት ቀኑ መሽቶ ምላሽ ሳንሰጥ ላዛኑ ሳንዘጋጅ ለጭንቅ ቀኑ ልፋት ድካማችን ሳይበዛ ሕይወታችን አጥቶ ለዛ ጀነት ይገኝ ይሆን እንደዋዛ? እንዲህ ከርመን ተዘናግተን አናፍር ይሆን በፍርዱ ቀን
እንሆን ከዚያች ካንዷ አንጃ ወላሂ ፈራው እኔስ እንጃ ወላሂ ፈራው እኔስ እንጃ አላህ ጀነት ይበለን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته